በጣም የሚጠቅማችሁ ቪዲዮ ነው። በመጀመሪያ መናገር የምፈልገው ነገር አለ። አሁን ይሄ ፊቴ እንዴት ተሳቀ እንጂ 30 ደቂቃ ቪዲዮ ሪከርድ አድርጌ ተመስገን ብዬ ሳይ ስቶሬጅ ፉል አለኝ እና ከስንት እንትን በኋላ እንደቀረጽኩ የማውቀው። ስለዚህ ቪዲዮ የማየት ግዴታ አለባችሁ። የማየት ብቻ ሳይሆን ሼር የማድረግም ግዴታ አለባችሁ። ሰብስክራይብ ማድረግ ግዴታ አለባችሁ። ግዴታ ነው። ለምንደርስበት ትልቅ ደረጃና ለምናደርሰው ትልቅ መልዕክት ስንል ይህን ቪዲዮ እንቀጥላለን። እንኳን ደህና መጣችሁ። ተባረክ እባላለሁ። ይህ ደግሞ ዘጸአት ዩቲዩብ ቻናል ይባላል። ክርስቶስን የመሰለ ህይወት እንኑር በሚል ርዕስ የተከፈተ ዩቲዩብ ቻናል ነው። እንደ ክርስቲያን እንዴት እንመላለስ የሚሉ የተለያዩ ቪዲዮዎችን እዚህ ዩቲዩብ ቻናል ላይ ታገኛላችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር ከሆናችሁም ለሌሎች እንዲደርስ ሼር በማድረግ እንድትተባበሩ በፍቅር እጠይቃለሁ። ዛሬ የምናወራው ስለ ፐርሰናል ኢንካውንተር በግል ስለማወቅ ነው። ከዛ በፊት ግን መንፈስ ቅዱስ ምንድን ነው፣ ማን ነው የሚለውን ደግሞ ማወቅ ስለሚያስፈልግ እኔ በገባኝ የተረዳሁት ደግሞ ነግራችሁና እንቀጥላለን ማለት ነው። ሁሉም ሰው ክርስቲያን በሆነበት በዛ ቅጽበት መንፈስ ቅዱስን ተቀብሏል። ግን ብዙ ጊዜ መንፈስ ቅዱስ ሲባል ሰዎች ኃይል ብለው ያምናሉ። የሚያስጨው የሚጥል ልሳን ነው፣ የተለያዩ ነገሮች ናቸው ብለው መንፈስ ቅዱስን ያምናሉ። አይደለም። ያ የመንፈስ ቅዱስ ስራና የመንፈስ ቅዱስ ስጦታ ነው እንጂ መንፈስ ቅዱስ እርሱ እግዚአብሔር ነው፣ እርሱ አምላክ ነው። እርሱ ከአብ እኩል ከወልድ እኩል ስግደትና ክብር አምልኮ የሚገባው የሰማይና የምድር ፈጣሪ ነው። የራሱ ስሜት ፈቃድና እውቀት ያለው አምላክ ነው። ይህ አምላክ በእኛ ውስጥ አለ። ዋው! በጣም የሚገርም ነገር ነው። እኔ አምላክ እኔ ውስጥ አለ ስል በቃ በጣም የምገረምበት የምደነቅበት ነገር ነው። በጣም ፓወርፉል ነው እና እኛ ውስጥ አምላክ አለ። ይህንን አምላክ ግን በግላችን አውቀነዋል ወይ ብዬ ስጠይቅ አንዳንዶቻችሁ የስ ብላችሁ ትናገሩ ይሆናል፣ በግላችሁ አውቃችኋል። አንዳንዶች ግን እንዴት ትላላችሁ? ክርስቲያንም ሆናችሁ ማለት ነው። ስለዚህ እንዴት ነው በግላችሁ ክርስቶስን ያወቃችሁት የሚለው እናወራለን። አብራችሁን ቆዩ። እስቲ ልጠይቃችሁ፣ እናንተ ክርስቶስን ያወቃችሁ ወይም ክርስቲያን የሆናችሁ ከቤተሰብ በተቀበላችሁት ከቃሉ ባወቃችሁት ነው ወይስ በስብከት ወይስ በሰሚ ነው? እኔ በክርስቲያን ቤተሰብ ውስጥ ባድግም ክርስቶስን ግን በግሌ ራሴ ቀምሼው አውቄው ነው የተከተልኩት። ያንን ሞመንት መቼም አልረሳውም። እናንተስ በግላችሁ ክርስቶስን የቀመሳችሁበትን አጋጣሚ ሁኔታ ታውቁታላችሁ? የኔ አጋጣሚ ወርሺፕ እያደረኩኝ እንደሆነ አውቃለሁ። የማላውቀው ኤክስፒሪየንስ፣ ከዚህ በፊት ተሰምቶኝ የማያውቀው ስሜት ሲሰማኝ አውቃለሁ። ከዛ በኋላ ኮምፕሊትሊ ነው ህይወት የተቀየረው። የሆነች ትባረክ የምትባለው ወደዚህኛዋ ትባረክ ቀይሮኛል። በውጫዊም በውስጣዊም በብዙ ነገር ቀይሮኛል። እናንተ በግላችሁ እንዴት ነው ያወቃችሁት? ብዙዎች ከቤተሰብ ሊሆን ይችላል የሰሙት፣ ከጓደኛ ይሆናል፣ በተለያዩ ሁኔታ ዝም ብለው የተከተሉ ሊሆን ይችላል። ግን በግል ማለት እንዴት መሰላችሁ? በምሳሌ ላስረዳችሁ። አሁን ለምሳሌ በፊት ፕሮዳክት ልንገራችሁ። ሴራቪ አሪፍ ፕሮዳክት ነው ተብሎ ቢሰማ ኦኬ ሴራቪ አሪፍ ፕሮዳክት ነው ብላ ሌሎች ልንናገር እንችላለን። ሴራቪ አሪፍ ፕሮዳክት ነው ተብሎ ተነግሯል፣ እስቲ ሞክሪ። ሞይስቸራይዘር ሊሆን ይችላል ኦር ሰንስክሪን ምናምን ብቻ ሞክሪ እስቲ ልንባባል እንችላለን። ያን ያህልም ግን ስላልተጠቀምነው ስላላየነው በሙሉ ልብ ልንነግራቸው ወይም ልናስረዳቸው አንችልም። በሙሉ ልብም ሪኮመንድ ላናደርጋቸው እንችላለን። ግን ተጠቅመን ፊታችን ላይ ለውጥ ያመጣ ቀንስ በቃ አለቀ። አረ ሴራቪ እኮ ተጠቃሚ እንዴት ጥሩ ፕሮዳክት እንደሆነ እኔ ላይ ያመጣውን ለውጥ እያለን ከስልካችን ፋይል እያወጣን አየሽ የድሮ ፊቴን አየሽ ያሁኑን እያለን እንደምናወራው እንደዛው መንፈስ ቅዱስን በግላችሁ እግዚአብሔርን ስታውቁት እንደዛ ነው። አያችሁ ህይወቴ እንዴት እንደቀየረው። ድሮ እኮ እንዲህ ነበርኩኝ አሁን እንደዚህ ሆነ። አያስቀምጣችሁ፣ ለውጣችሁ ራሱ አያስቀምጣችሁ። ምክንያቱም በግላችሁ ታውቃላችሁ፣ በህይወታችሁ የሰራውን ታውቃላችሁ፣ በህይወታችሁ ምን ያህል ጌትነቱን እንዳሳየ ታውቃላችሁ። ስለዚህ ትናገራላችሁ ማለት ነው። ያንን ነው በግል ማወቅ የሚለው። በሰሚ ከሆነማ በክርስቲያን ቤተሰብ ያደጉ ሰዎች በቤተሰብ ቸርች ሊሄዱ ይችላሉ፣ ቤት ውስጥ የቃል ጊዜ ሊኖራቸው ይችላል፣ በቤተሰብ ሊጸልዩ ይችላሉ። ግን ያ ክርስትና ምናልባት የሆነ ሰዓት ላይ አዳጋች ሊሆን ይችላል። ይህንንም በምሳሌ ታስረዳችሁ። አንድ ህፃን ልጅ ኦር በቤተሰብ ቁጥጥር ውስጥ ያለ ልጅ ቤተሰቡ ሊያበላው ይችላል፣ ቤተሰቡ ሊያለብሰው ይችላል። ዲሲሽን ሜክ የሚያደርጉለት እነሱ ሊሆኑ ይችላሉ። ብቻውን ከግቢ ውጭ ወጥቶ ላይወጣ ይችላል። ብዙ ነገር አይደለም በቤተሰብ ቁጥጥር ውስጥ ያለ ወይም ልጅ ነው የሚባለው አይነት ልጅ ግን ሲያድግስ
በራሱ ዲሲሽን ሜክ እንዲያደርግ ያልተፈቀደለት ከሆነ ስቲል አሁንም ምግብ የሚያጎርሱት እነሱ ከሆኑ ልብስ የሚቀይሩለት ይሄን አድርጋ ይሄን አታድርግ የሚሉት አሁንም እነሱ ከሆኑ የሆነ ሰዓት ላይ ብቻውን መኖር ሲጀምር ይከብደዋል አይደለም? አይችልም መኖር። ልክ እንደዛም በቤተሰብ ብቻ የመጣን ከሆነ ቸርች አትሂድ ጸልይ አትጸልይ የሚለው ቤተሰብ ከሆነ የሆነ ሰዓት ላይ ወደ ውጭ ስንወጣ አድገው ብዙዎች ወደ ዩኒቨርሲቲ ሲገቡ ከቤተሰብ ወጦች ሲወጡ ብዙ ሰዎች ይበላሻሉ። ያ ማለት በግላቸው አያውቁትም። እንዲህ ነው በሚባለው ሲሄዱ ነበር። የሆነ ሰዓት ላይ ሌላ ደስታ ያያሉ። በግላቸው በደንብ ቴስት አድርገው አማረ የሚሉትን የተሻለ ደስታ የሰጣቸው ነገር ላይ የመጠመድ ወይም የመሳብ አጋጣሚ አለ። ምክንያቱም በግላቸው አልቀመሱ እና ክርስቶስን በግላችሁ ማወቅ ክርስትናን ጣፋጭና ደስተኛ እንድትሆን ያደርጋችኋል እንጂ ያለበለዚያ በጣም ከባድ። ሌላ ምሳሌ ሙዚቀኛ ጓደኛ ካላችሁ ይሄንን የምትረዱ ይመስለኛል። አንድ ሙዚቀኛ ጓደኛ አጠገባችሁ ቁጭ ቢል ማለት ነው መዝሙር ብትከፍቱለት የሆነ ነገር ብትከፍቱለት እሱ መዝሙሩን ወይ የሆነ ነገሩን ሊሰማ አይችልም። ሙዚቃውን ነው የሚሰማ። ይሄ ሙዚቃ እንዲህ ነው እንደዛ ነው እያለ በቃ ስለ ሙዚቃው ምናምን ነው የሚያወራው። ያ ማለት ያውቀዋል ተሰጥቶበታል። ከአለባበስ ጀምሮ እንደ ሙዚቀኛ ነው የሚለብሱት። ውሏቸውን ብታዩ ከሙዚቀኛ ሰዎች ጋር ነው የሚውሉት። ከአለባበስ፣ ከንግግር፣ ከሚመርጧቸው ነገሮች፣ ከሚገኙበት ቦታ ተነስቶ ሙዚቃዊ ቦታዎች ነው። አንድ የእግር ኳስ ደጋፊ ወይም እግር ኳስ የሚጫወት እግር ኳስን የሚወድ ደግሞ ከሆነ ስለ እግር ኳስ ነው ከማሊያ መልበስ ጀምሮ ከወሬ ጀምሮ ከሚውልበት ከሚገኙበት ቦታ ጀምሮ በቃ ስለ እግር ኳስ ነው። አያችሁ ለምንድነው ያንን ነገር ቀምሰውታል፣ ሆነውታል፣ ቦታው ላይ ተገኝተዋል። ልክ እንደዛ በግላችሁ ስታውቁ ክርስትና ምን እንደሆነ ይገባችኋል። ክርስቶስ ይገባችኋል። በግላችሁ ስታውቁት ከአለባበስ ጀምሮ እንደ ክርስቲያን ትለብሳላችሁ። ከንግግር ጀምሮ ከውሎ ጀምሮ ይቀየራል። በግላችሁ ስታውቁ ማለት ነው እንጂ ና ኳስ አሪፍ ነው እግር ኳስ እንዲህ ነው እያላችሁ ብታሳዩ ዝም ብሎ ናን ስላላችሁ ሊያይ ይችላል። አዎ አሪፍ ነው የእንትን ደጋፊ ነኝ ጀስት እንደኔ ሊል ይችላል። ግን የምር ሲገባችሁ የምር ደግሞ ስታውቁት ፊሊንጉን ስትረዱት በቃ የገባችሁ ይመስለኛል። እና ክርስትናም ለዛ ነው አንዳንዴ የሚከብደው። ብዙ ሰዎች ክርስቲያን ሆነው በቤተ ክርስቲያን ውስጥም ሆነው ክርስትና በጣም የሚከበዳቸው እዛም የሚያምራቸው እዚህም የሚያምራቸው አሉ። ወደው አይደለም ግን በግላቸው ማን ነው እውነትን የማመልከው አምላክ የእውነትን እግዚአብሔር በህይወቴ ጌታ ሆኗል ብለው ስላላዩ ያምራቸዋል። እዛ እንዳይቀሩ ደግሞ እዚህ ይስባቸዋል። እና ሙሉ በሙሉ ልክ እንደ ጳውሎስ ጥቅምን እንደ ጉድፍ ቆጠርኩት እንዳለው እንደ ጉድፍ የሚያስቆጥረው በግላችሁ የቀመሳችሁት ያያችሁት የሰማችሁት አምላክ ነው። ዮሐንስ ላይም እንደሚለው እኛ ከሰማነው ካየነው ከቀመስነው እንናገራለን እንዳለው ማለት ነው። ስለዚህ በግላችሁ ቅመሱት፣ በግላችሁ ይህን ጌታ እወቁት። በሰሚ አይሆንም። ክርስቶስን የግላችሁ ስታውቁ ስትወዱት ሲገባችሁ ማለት ነው ላይክ ጥቅምን ነው እንደ ጉዳት የሚያስቆጥረው። ጥቅምን ማለት ጉዳት አይደለም። ለምሳሌ ይሄ ከሱስ መጠበቅ፣ ከዝሙት መጠበቅ፣ ከትላልቅ ኃጢአት ነው ከመግደል ከምናምን መጥፎ ነገሮች መጠበቅ ለእኛም ስለማይጠቅመን ግን የሆነ በደንብ ሲገባችሁ ጥቅምን ነው። ደስታችሁን እንኳን እንደ ጉድፍ ልትቆጥሩ ትችላላችሁ። ገንዘብን እናንተ ከፍ የሚያደርጋችሁ ነገር እንኳን እንደ ጉድፍ ያስቆጥራል። ያ ግን በግላችሁ ስታውቁ ሲገባችሁ ነው። በቃ ስትነኩ ነው። ይህንን ደግሞ የሚያደርገው ራሱ መንፈስ ቅዱስ የእናንተ መሰጠት ነው። ለምሳሌ ጳውሎስ አሳዳጅ ነበር ታውቃላችሁ። ደቀ መዛሙርቱን የሚገድል የእግዚአብሔር ወንጌል እንዳይሰበክ የሚያሳድድ ነበር። ግን አሳዳጁን ሳኦልን ጳውሎስ አደረገው። ሙሉ በሙሉ የተለወጠው ሰው ከሚያሳድድበት ክፉ ከነበረበት ለእግዚአብሔር መንግስቱን ማሳደድ ነው የጀመረው። ይህ የሆነው ግን ጀስት ዝም ብሎ አይደለም። የእናንተን ፈቃድ፣ የእናንተን መሰጠት፣ የእናንተን ቅንዓት ይፈልጋል። ያ ማለት ጳውሎስ ሲያሳድድ የነበረው ማንን ነው? ራሱን ክርስቶስን እኮ ነው። ግን አላወቀውም ነበር። ገና ይመጣል፣ ገና አልመጣም፣ እናንተ የምትሉት እሱ ክርስቶስ አይደለም በሚለው ግን ክርስቶስ የልቡን ፍላጎት ስለሚያውቅ ማንን እንደፈለገ ስላወቀ እኔን ነው የምታሳድደኝ ብሎ የተገለጠለት። ሁሌም ጳውሎስ በደማስቆ የተገለጠልኝ በደማስቆ ያለ ነው የሚያወራው።
የተነካበትን መነካት ያውቃል። የተገለጠለትን ያየውን የቀመሰውን ያውቃል እና የእናንተም የልብ መስጠት ይፈልጋል። ጀስት ዝም ብላችሁ ቸርች ስለሄዳችሁ ስለጸላችሁ አይደለም። ያው የውስጣችሁን ፈቃድ ይፈልጋል። እናንተስ ምን ያህል ፈቃዳችሁን ሰጥታችኋል ለዚህ ጌታ? ፈቃድ መስጠት እንዴት ነው? ፈቃድ መስጠት ማለት ጊዜያችሁን በመስጠት ነው። ጊዜ የምትሰጡት ለምንድን ነው? ለቃል ምን ያህል ጊዜ እየሰጣችሁ ነው? ለጸሎት ምን ያህል ጊዜ እየሰጣችሁ ነው? እግዚአብሔርን ለማምለክ ምን ያህል ጊዜ እየሰጣችሁ ነው? የሰጣችሁት ነገር እናንተን ይሰራችኋል። የሰጣችሁት ነገር በእናንተ ላይ ስልጣን አለው። ለእግዚአብሔር የሚሆን ጊዜ ይኖራችሁ ማለት ትፈልጋለሁ። በግላችሁ ይህንን ጌታ ስታውቁ ደግሞ ብዙ ነገር በሕይወታችሁ መቀየር ጀምራል። የእግዚአብሔር መገኘት ይታወቃችኋል። መገኘቱን እንደው ፈጣሪ ያለ ፈጣሪ ያለ እንደው እግዚአብሔር ያለና እግዚአብሔር ይሰማኝ ጥርጥር ውስጥ አትገቡ። እርግጥ ትላላችሁ። በእምነታችሁ እርግጠኛ ትሆናላችሁ። በጌትነቱ እርግጠኛ ትሆናላችሁ። ባላችሁበት መንገድ እምነት እርግጠኛ ትሆናላችሁ። ሁለተኛ ለውጥ በህይወታችሁ ላይ አስገራሚ ለውጥ ነው በግላችሁ ስታውቁ ማለት ነው። በሰሚ አይደለም፣ ታውቁታላችሁ። በቃ ለውጥ ማለት ሱሰኛ ከነበራችሁበት ወደ ክርስቶስ ሱስ ይቀየራችኋል። በማይሆን ህይወት ውስጥ ከነበራችሁበት በማይሆን ውሎ ከምትሉበት ቀይሮ የቸርች ብቻ የምትሉ መልካም ነገር ብቻ የምትወዱ አድርጎ ያስቀምጣችኋል። ኮምፕሊትሊ ነው ቼንጅ የምታደርጉት። ለዚህ ደግሞ ምሳሌ የምናደርገው ጳውሎስን ነው። ደግሞ ስትቀየሩ ከውስጥም ብቻ አይደለም፣ በሙሉ ነው። በምድራዊም በሰማያዊም በውጭም በውስጥም ነው ቀየሩ የምትሉት። ድሮ ማንነታችሁ እኮ እንደሌለ ድሮ እኮ እንዳልነበራችሁ እስኪባል ድረስ ነው ቀየር የምትሉት። እስካሁንም ክርስቲያን ሆናችሁ ምንም ለውጥ ከሌለ በሕይወታችሁ ምንም ካልተቀየራችሁ ጥያቄ ውስጥ ትገባላችሁ። የምር በግላችሁ አልቀመሳችሁትም ማለት ነው። ትናንት በነበራችሁበት ቦታ ዛሬም ካላችሁ ትናንትና አንድ ቨርስ የምታነቡ ሆናችሁ ዛሬም አንድ ቨርስ እያነበባችሁ የግል ጊዜ ከሌላችሁ እድገታችሁ ያጠራጥራል። ማደጋችሁን የግላችሁን ማወቃችሁን በእነዚህ ማረጋገጥ ትችላላችሁ ማለት ነው። ማረጋገጫው ይሄ ነው። ለምሳሌ አንድ የአራስ ቤት ህፃን ልጅ እና ወጣት እኩል አይደሉም። ልዩነት አላቸው አይደለም? አራስ ቤት እናት ልትመግበው ትችላለች፣ ጡት ነው የሚጠባው፣ ገና አላደገ ምናምን። ወጣት አጥንት ይግጣል። ቼንጅ አለ ማለት ነው። በመንፈሳዊ መንገድም እንድታድጉ የሚረዳችሁ በግላችሁ ስታውቁት። እንዴት ነው የሚያስታውቀው? በንግግሩ ያስታውቃል፣ በውሎ ያስታውቃል፣ በአለባበሱ ያስታውቃል። በቃ ልክ እንደ ጴጥሮስ ቁጭ ባለበት ነው መጥታ አንተ ከሱ ወገን ትመስላለህ ያለችው። አይ አልመስልም እያለስ ትመስላለህ አለችው። ለምንድን ነው እሱን ትመስላለህ ያለችው? ከሱ እግር ስር ስለዋለ ነው። ስለዚህ የዋላችሁበትን ትመስላላችሁ። የቀመሳችሁትን፣ የበላችሁትን፣ የገባችሁን ነው የምትመስሉት። ስለዚህ ህይወታችሁ ላይ ክርስቶስን እያሳያችሁ ካልሆነ አቀማመሳችሁን ቼክ አድርጉት። ክርስቶስን በህይወታችሁ እያሳያችሁ ካልሆነ ሌላ ነገር እየታየባችሁ ነው ማለት ነው። ዓለማዊ ነገር እየታየባችሁ ነው ማለት ነው። ቸርች ውስጥ መሆናችሁ ክርስቲያን አያስብላችሁ። ክርስትና በህይወት የሚታይ ነው። ስትራግል አለ፣ የስ አለ። መውደቅ መነሳት አለ፣ አዎ መውደቅ መነሳት አለ። ግን ደግሞ ሁሌ ወደቅን አይደለም፣ ማደግ ያስፈልጋል። ሁሌ ልጅነት የለም። በሰዎች መሃል ስንታይ ለውጥ ያስፈልጋል። ይህን ለውጥ የሚያመጣው በግላችሁ የቀመሳችሁት ነው። አንድ ምግብ እኮ ይጣፍጣል፣ ይህንን ምግብ እወደዋለሁ፣ አቤት ይሄ ምግብ ብላችሁ አንድ ሬስቶራንት ላይ ሪኮመንድ የምታደርጉት ለሌሎች ስለቀመሳችሁ፣ ስለጣፈጣችሁ፣ ቴስት ስላደረጋችሁት ነው። የሆነ ሰው እንትን አሪፍ ነው ይሄ ምግብ ይጣፍጣል ቢላችሁ ለሆነ ሰው አሪፍ ነው እንዴ እንትና ምግብ ቤት እንትን ተብሏል ነው የምትሉት። ያው አሪፍ ነው ምናምን ብላችሁ ልታወሩ ትችላላችሁ። ስትቀምሱት ግን የእናንተ ቴስት ነው ዋናው ማተር የሚያደርገው፣ እነሱ ያሉት አይደለም ማለት ነው። በግላችሁ ቀመሱት። ስለዚህ ምን ለማለት ነው? የቀመሳችሁት ህይወታችሁን ይቀይራል፣ ልውጥ ነው የሚያደርገው። አቀማመሳችሁ፣ አነካካችሁ ያስታውቃል። እስካሁንም የተለወጠ ነገር የተለወጠ ማንነት ከሌለ በግላችሁ አላወቃችሁምና በግላችሁ ይህንን ጌታ እወቁት። ሶስተኛው ደግሞ በመንፈሳዊ ህይወት ማደግ፣ በመንፈሳዊ ህይወት እንድታድጉ ያደርጋችኋል። ይሄንን ፐርሰናል ኢንካውንተር በግላችሁ ማወቅ ከፈለጋችሁ የመጀመሪያው በቃል ነው፣ በእግዚአብሔር ቃል ወይ በወንጌል ነው። ብዙዎች ማንም ወንጌልን ሳይሰብክላቸው ቃሉን አንብበው በግላቸው ክርስቶስን ያወቁ የተነኩ ብዙ ሰዎች አሉ። ህይወታቸው የተቀየረ ብዙ ሰዎች አሉ። ለምሳሌ ያህል ደግሞ መምህር ዳኒን ካወቃችሁት የሆነ ፖድካስት ላይ ቀርቦ ካስታወሳችሁት መምህር ዳኒ በጣም በክርስቲያን ቤተሰብ ውስጥ ቢያድግም
በክርስቲያን ቤተሰብ ውስጥ ያደገ ልጅ ቢሆንም የሆነ ሰዓት ላይ ከቤተሰቡ ሲወጣ ሱስ ውስጥ ገባ፣ ምን ውስጥ ገባ፣ ህይወቱ ምስቅልቅሉ ወጣ። እያጨሰ ነበር መጽሐፍ ቅዱስ የሚያነብ የነበረው። እያጨሰ መጽሐፍ ቅዱስ በሚያነብበት ሰዓት ግን የሆነ ሰዓት ላይ ያ የሚያጨሰው ሲጋራ አስጠላው፣ በቃ አስጠላው። አያችሁ የእግዚአብሔር ቃል የሚባላ እሳት አያችሁ ውስጡ ላይ ያለውን ክፉ ነገር በልቶ አወጣ። እኔ በዚህ አምናለሁ እና ህይወቱን ቀየረው። ማንም እኮ ትብሎት አይደለም፣ ብዙ ሰው መክሮታል፣ ብዙ ነገር ያውቅ ነበር። ግን ልክ ወንጌልን ሲያነብ ህይወቱን ቀየረው። ልክ እንደዚህም ብዙ ሰዎች በወንጌል ተለውጠዋል። እናንተም መቀየር ከፈለጋችሁ በሰሚ በስሚ አይደለም፣ እውነተኛውን ወንጌል ማንበብ። እስከዛሬ ቤተሰቦቻችሁ ሊሆኑ ይችላሉ ሂዱ እንደዚህ ሆኑ ጸልዩ ምናምን የሚሉት የነበረው ይህ ጌታ ማን ነው? እኔ እውነት ተንሰፍስፌ ልኖርለት እፈልጋለሁ፣ ከልቤ ላውቀው እፈልጋለሁ ካላችሁ የትም መሄድ አይጠበቅባችሁ፣ ወንጌልን ማንበብ። ይህንን ወንጌል ደግሞ በተሻለ የሚያብራሩ ወንድሞች እህቶች ጋር መዋል፣ ቸርች ሄዱ በደንብ መማር። ጀስት ዝም ብሎ እኮ አይደለም፣ ቃሉን የምር ተምረን የምር ደግሞ በህይወታችን ላይ ተግባራዊ ብናደርግ ወንጌል ይሰራል፣ ይቀይራል። ለዚህ ደግሞ ብዙ ሰዎች ምስክር ናቸው። ወንጌል ይለውጣል ስንል እውነትም ይለውጣል። ስለዚህ በግላችሁ ማወቅ የምትፈልጉ በቤተክርስቲያን ውስጥ እያላችሁ ወጣ ገባ የምትሉ ክርስትና ከባድ የሆነባችሁ ትግል የሆነባችሁ ሰዎች ከእግዚአብሔር ቃል ጋር ጊዜ ይወሰዱ፣ ይለውጣችኋል። ወንጌል መስታወት ነው፣ ራሳችሁ የምታዩበት፣ ጌታን የምታዩበት። እንዴት መሆን እንዳለባችሁ የሚነግራችሁ ወንጌል ነው። ስለዚህ ከወንጌል ጋር ጊዜ ውሰዱ። የምትሰሙትን ወንጌል ደግሞ መሬት ላይ አውርዳችሁ ለመኖር ታገሉ። መንፈስ ቅዱስ ደግሞ ይረዳችኋል። ሌላኛው ደግሞ ከእግዚአብሔር ጋር በማውራት እንግዲህ ከእግዚአብሔር ጋር ከማውራት የበለጠ እሱን የምናውቅበት መንገድ የለም። አንድ የምንወደውን ሰው ሁሌ እናወራለን አይደል? በጸሎት ስፍራ ከእግዚአብሔር ጋር እንገናኛለን፣ በግላችን እናውቀዋለን። ከእግዚአብሔር ጋር ስናወራ እኛ ራሱ እግዚአብሔር ማን እንደሆነ ይገባናል። ብዙ ጊዜ ደክሞን ደብሮን ከፍቶን ብርክክ ስንል ተጽናንተን እንነሳለን፣ ተነክተን እንነሳለን። ብዙ ሰዎች በጸሎት የተነኳሉ። ከዚህ በፊት ትግል ውስጥ የነበሩ፣ በኃጢአት ትግል ውስጥ የነበሩ፣ በተለያየ ትግል ውስጥ የነበሩ ተንበርክከው ግን ጌታን አግኝተው በግላቸው ተገናኝተው ተነስተዋልና በጸሎት ስፍራ መቆየት ከእግዚአብሔር ጋር እንድትገናኙ ያደርጋችኋል። ሙሴ ከእግዚአብሔር ጋር በመቆየቱ ፊቱ አብሮቶ እንደወጣ ልክ እንደዛ በጓዳችሁ ከእግዚአብሔር ጋር የምትቆዩ ከሆነ ተለውጣችሁ ነው የምትመጡት። ፊታችሁ ለውጡ ያስታውቃል፣ ውሏችሁ ለውጡ ያስታውቃል፣ ንግግራችሁ ያስታውቃል። ከእግዚአብሔር ጋር የቆየ ሰው የጠረኑን ይለያል፣ ጠረኑን ለሌላ ሰው ያስታውቃል። እና ከእግዚአብሔር ጋር መቆየት እግዚአብሔርን በደንብ እንድታውቁት ያደርጋል። ከአንድ ሰው ጋር ባወራችሁ ቁጥር ያንን ሰው ታውቁታላችሁ። የጸለያችሁ ጸሎት ሲመለስ ጌታዊ እርዳኝ ብላችሁ ስትረዱ የምርም እግዚአብሔር ይሰራል፣ የምርም እግዚአብሔር አገኘኝ ትላላችሁና በጸሎት ስፍራ ብዙ ተነክተዋል። የጸሎት ስፍራ ደግሞ እግዚአብሔርን በግላችሁ እንድታውቁ የሚረዳችሁ ቦታ ነው። ሌላኛው ደግሞ በህይወት አጋጣሚዎች አንዳንድ ሰዎች በችግር በሐዘናቸው ወቅት እግዚአብሔር ሲያጽናናቸው፣ ለምሳሌ ዘሪቱ በሐዘን ወቅት እግዚአብሔር በደንብ ይሰራል እና በችግር ውስጥ ስታልፉ፣ በመከራ ውስጥ ስታልፉ እግዚአብሔር ጣቱን ያሳያችኋል። ለካ እግዚአብሔር ያንን መንገድ አሻገረኝ፣ ለካ እግዚአብሔር አለ እንድትሉ ያደርጋችኋልና በምታልፉበት ውጣ ውረድ ከፍታም ዝቅታም እግዚአብሔር መኖሩን ታውቃላችሁና በግላችሁ ታውቃላችሁ። አንዳንዴ በችግር ውስጥ ስትተው፣ በመከራ ውስጥ ታልፋችሁ ስትሰጡ ለምን ይሄ አጋጠመኝ ይሄ ለምን ሆነ ከምትሉ እግዚአብሔር በዚህ መንገድ እኔ ሊያገኘኝ ፈልጎ ነው፣ ሊሰራኝ ፈልጎ ነው በሉ። እግዚአብሔር በችግር በውጣ ውረድ ውስጥ ይሰራችኋል፣ በግላችሁ እንድትታወቁ ያደርጋችኋል። በሰው ሙክ ዘንድ ይባላል ጥሩ ወዳጅን የምታውቀው በክፉ ቀን ነው ይባላል አይደለ? እግዚአብሔር በእነዛ ክፉ ጊዜያቶች ውስጥ ራሱን መግለጥ ይፈልጋል፣ ብቻውን መምራት ይፈልጋል እና በእነዚህ ሁኔታዎች ውስጥ የተለያዩ ሰዎች በግላቸው እግዚአብሔርን ለማወቅ የተረዱ አሉ። እናንተም በዚህ ወቅት እግዚአብሔር በግላችሁ ሊያገኛችሁ ሲፈልግ ወደ ምድረ በዳ ይወስዳችኋል፣ ወደ ችግር ቦታ ይወስዳችኋል እና እግዚአብሔር ሊያስተምረኝ ነው በሉ። ሌላኛው ደግሞ እግዚአብሔርን በማምለክ ውስጥ ወርሺፕ በማድረግ ውስጥ በመዘመር ውስጥ ነው። ልክ እንደኔ ማለት ነው። እኔ በክርስቲያን ቤተሰብ ነው ያደግኩት። በደንብ አማኝ ከሚባሉ ጠንካራ አማኞች በሚባሉ በስርዓት ያደግኩት ልጅ ነኝ። ግን ፐርሰናል ኢንካውንተር የተነካውባት ያቺ ሞመንት ትዝ ይለኛል።
መልካም ወጣት የመጀመሪያው የመልካም ወጣት መዝጊያ ፕሮግራም እግዚአብሔርን እየዘመርኩ እየተነካው የማላውቀው ህልውና ውስጥ ገባው። የማላውቀው ፊሊንግ ነበር የተሰማኝ። በቃ በጩኸት ልገልጸው አልቻልኩኝም፣ በመውደቅ ልገልጸው አልቻልኩም። በቃ እንዴት እንደምገልጸው አላወቅኩኝም ነበር። ከዛ በኋላ በትምህርት ቤት ፌሎዎች ላይ ምናምን በቃ ቆሜ መዘመር እስኪያቅተኝ ድረስ ቁጭ ብዬ ቃሉን እየሰማሁኝ ራሴን ኮንትሮል ማድረግ እስኪያቅተኝ ድረስ በብዙ መንገዶች ታውቃላችሁ። ብዙዎች የመጀመሪያ ፐርሰናል ኢንካውንተር ስታደርጉ አታውቁት እንዴት መግለጽ፣ እንዴት መቀበል፣ መቆጣጠር እንዳለባችሁ እና እኔ የተነካውበት ሞመንት ያቺ ነበረች። እግዚአብሔር በዝማሬ ውስጥ ይሰራል እና ከዛ ቀን በኋላ የሆነች ትባረክ የነበረችዋን ሌላ ትባረክ ያደረጋት በውስጥም በውጭ ብዙ ሰዎች ተቀየሽ፣ ተረጋጋሽ ምናምን ብዙ ሰው ይለኛል። እንደምታውቁኝ ካላችሁ ሰዎች እስኪጠይቋችሁ ድረስ እንዴት እስኪባል ድረስ ቅይር ነው የሚያደርገው እና ደግሞ እግዚአብሔር የሚሰጠው ግሎአፕ የውስጣችሁ መረጋጋት የውስጣችሁ ሰላም በጣም የተለየ ነው እና ለእግዚአብሔር በጣም ሴንሲቲቭ እንድትሆን ያደርጋችኋል። ጥንቁቅ እንድትሆን ያደርጋችኋል። ከአለባበስ ጀምሮ፣ ከአነጋገር ጀምሮ፣ ከውሎ ጀምሮ፣ ከምታደርጉት ከምንም ጀምሮ በግላችሁ ስለምታውቁት ጥንቅቅ ትላላችሁ። ክሎዝ ሆናችሁ የምታውቁትን ሰው ምን እንደሚወድ ታውቃላችሁ፣ ምን እንደሚጠላ ታውቃላችሁ። ስለዚህ እሱን ላለማስደበር፣ እሷን ላለማስከፋት ብላችሁ ትጠነቀቃላችሁ አይደለ? ልክ እንደዛ ነው። በግል ታውቃላችሁ ምን እንደሚያሳስተው እግዚአብሔርን ታውቃላችሁ፣ ምን እንደሚያስደብረው ታውቃላችሁ። መንፈስ ቅዱስ በግላችሁ ስታውቁ ለክርስቶስ ጥንቁቅ ያደርጋችኋል፣ አምባሳደር ያደርጋችኋል እና ትጠነቀቃላችሁ። በጣም ቅይር ነው የሚያደርጋችሁ። በእውነት ከልማድ ያስወጣችኋል። የሆነ ከምታውቁት ነገር ያስወጣችኋል። ከፍ እንድትሉ ያደርጋችኋል። በየጊዜው ሌላ እውቀት፣ ሁሌ እግዚአብሔር ቃል አዲስ ይሆንባችኋል። መዘመር፣ መጸለይ ደስተኛ ያደርጋችኋል። የዓለም ነገር በጣም ነው የሚያስጠላችሁ። የምድር ነገር በጣም ነው የሚያስጠላችሁ። ሌላ ነገር ነው የምትሆኑት። አትግባቡም ሁላ። ቋንቋችሁ ራሱ ቅይር ነው የሚለውና ስለዚህ ምን ማድረግ አለብን? ብቻችንን ማወቅ አለብን። ብዙ ክርስቲያኖች ላችሁ ፈልገው በቤተሰብ በያዛችሁ ክርስትና የትም አትደርሱ። ዛሬ ጠንክራችሁ ሊሆን ይችላል፣ ዛሬ ጎበዝ መስላችሁ ሊሆን ይችላል። በግላችሁ ግን ካላወቃችሁ የሆነ ጊዜ ወራጅ አለ ማለታችሁ ስለማይቀር ረጅም ለመራመድ በግላችሁ ነው። ብቻችሁን የግላችሁ ኤክስፔሪንስ ያስፈልጋችኋል። ብዙ ክርስቲያኖች ማለት ነው ክርስትና ከባድ የሚሆነው በግላችሁ ባለማወቅ ነው ብዬ ነው ማስበው። የብዙ ሰዎች ክርስትና አሁን ላይ ከባድ የሆነው እንደ ክርስቲያን መመላለስ ያቃተን በግላችን ክርስቶስን አላወቅ ነው፣ አልተነካካንም፣ ከመንፈስ ቅዱስ ጋር ሙሉ በሙሉ አልተሰጠንም። ያንን መሰጠት ራሱ የሚያመጣው መንፈስ ቅዱስ ብቻውን ነው። ይህንን ማለት እወዳለሁ። ይህ ቪዲዮ በጣም እንደሚጠቅማችሁ አምናለሁ። አንድ ማለት እንፈልገው ከዚህ ቪዲዮ በላይ የሆነው መንፈስ ቅዱስ በእናንተ ህይወት ውስጥ እንዲሰራ በግላችሁ ፈልጉት፣ በግላችሁ ተዋወቁት፣ እንደ አዲስ ተዋወቁት እና እወዳችኋለሁ። ከኔ በላይ ደግሞ አብልጦ የሚወዳችሁ ክርስቶስ እናንተን ይፈልጋችኋል፣ በግሉ ይፈልጋችኋል። ከነገሮች ሁሉ አምልጣችሁ ወደሱ እንድትመጡ ይፈልጋል። ጊዜያችሁን ይፈልጋል እና ጊዜያችሁን ስጡት። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው።